ሰላም አፋፊ ማዶች ነን። ዛሬ ደግሞ ማሳያችሁ ሩዝ በስጋ አሰራር ነው። የሚያስፈልጉን ነገሮች ትንሽ ስጋ፣ በጣም ትንሽ ስጋ ማለት እንደ ፍላጎታችሁ ነው፣ ግን ለአንድ ሰው በጣም በቂ ነው። ይሄን የጨመርኩት ስጋ እንደዚህ መጥበሻችሁ ዘይታችሁ ሲግል ምጣሽ ላይ ያረጋችሁት ዘይት ሲግል እንደዚህ ቆንጆ አድርጋችሁ ጠብሱታላችሁ። በጣም ማድረቅ የለበትም። እዛ ካሮታችሁን እንደዚህ ጎረድ ጎረድ አድርጋችሁ ከትፋችሁ ጨምራላችሁ። ድንቻችሁንም እንደዚሁ እዛ በደንብ ታቀላቅላላችሁ። በጣም በሰል ማለት የለበትም። ሁሉም ትንሽዬ ጥርስ ያዝ ማድረግ አለበት። ልክ እንደዚህ በዚህ መልኩ ትንትላላችሁ። እዛ የተፈጨ ቲማቲምና ሽንኩርት ነበረ፣ እሱን ትጨምራላችሁ። እናንተ በእጃችሁ ከትፋችሁም ቢሆን ማድረግ ትችላላችሁ። እኔ አጋጣሚ የተፈጨ ስለነበረኝ ነው። እዛ እንዲሁ ውሃ ታደርጉበትና ውሃውን ራስ እንዲል አድርጋችሁ እንደዚህ በደንብ ተንተከትኩታላችሁ። እዛ በደንብ ሲበስልላችሁ በደንብ ተንተክትኮ ማለት በጣም መብሰልም የለበትም። ትንሽዬ ጨው ታደርጋላችሁ፣ እንደ ፍላጎታችሁ ነው። እዛ ትንሽዬ እኔ የጨመርኩት 2 የሻይ ማንኪያ የተፈጨ ሮዝመሪን ወይም የጥብስ ቅመም ነው። በዛ አድርጋችሁ ማድረግ ትችላላችሁ። በጣም ቆንጆ ቴስት ነው የሚሰጠው። ከዛ በኋላ ነጭ ሽንኩርት ነው እኔ መጨረሻ ላይ የጨመርኩት። እንደዚህ በደንብ እንትን ካለላችሁ በኋላ የተቀቀለ ሩዛችሁን ትጨምራላችሁ። ውዶች የሞክሩት፣ ለመክሰስ ለቁርስ በጣም ቆንጆ ነው። ደግሞ ሲደክማችሁ ወደ አፋፊ ማድ መጣችሁ ጎራ ብላችሁ አይናችሁ እያየ እንሰራላችኋለን፣ እናቀርብላችኋለን። ባይ አመሰግናለሁ።